ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች በ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ወሰዳችሁ ተማሪዎች የትምህርት ሚኒስቴር የ2018 ዓመተ ምህረት የትምህርት ዘመን የሪሚዲያል ማለፊያ ውጤት የመቁረጫ ነጥብን ዛሬ ይፋ አድርጓል። ሪሚዲያልን በሚመለከት ተጨማሪ መረጃዎችን ከሰዓታት በኋላ በዚሁ ቻናል ላይ ስለምናሳውቃችሁ ቪዲዮዎችን ስለቅ ኖቲፊኬሽን ቀድሞ እንዲደርሳችሁ የምትፈልጉ ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። እንግዲህ ዛሬ የትምህርት ሚኒስቴር የሪሚዲያል ማለፊያ ነጥብን በሚመለከት ወደ ወጣው መረጃ ስንመለስ ደግሞ እንግዲህ በ2018 ዓመተ ምህረት የትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5% በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን እናሳውቃለን ይላል ማለት ነው። አንደኛ በሁሉም አማራጮች ማለትም በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33% ከመቶና ከዚያ በላይ የተቆረጠ መሆኑን፣ ሁለተኛ ከላይ በተራ ቁጥር 1 የተገለጸው እንደተጠበቀ ሆኖ በመንግስት ተቋማት ወይም ደግሞ ወጫቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የሪሚዲያል የመቁረጫ ነጥቡን ያሟሉ ብቻ ይሆናሉ ይላል። እንግዲህ በመንግስት ወጫቸው ተሸፍኖ ወይም ስፖንሰር ተደርገው ለሚማሩ ተማሪዎች የመቁረጫ ነጥቡን ስናይ ደግሞ እንግዲህ የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 ነው ማለት ነው። የተፈጥሮና የማህበራዊ ሳይንስ ተማሪዎች ደግሞ ወደ 204 ማለፊያ ነጥቡ ነው። ታዳጊ ክልልና አርብቶ አደር አካባቢ የተፈጥሮና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198 ነው ማለት ነው። የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ደግሞ ለሁለቱም ጾታ 198 ይሆናል ማለት ነው። ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ ደግሞ እንደዚሁ 165 ሆኗል ማለት ነው። እንግዲህ ስለ ዘንድሮ ሪሚዲያል የግድ መስማት ያለባችሁ ጠቃሚ መረጃ እንዲሁም ደግሞ በግልና በመንግስት ወጫቸው ተሸፍኖ በሚለው ጉዳይ ላይ በርካታ ተማሪዎችን የሚያወዛግብ መረጃ ስለሆነ ይህን በሚመለከት የሰራሁት አንድ አጭር ቪዲዮ አለ። የቪዲዮ ሊንክ ከዚህ ቪዲዮ በታች ኮሜንት ላይ የማስቀምጥላችሁ ይሆናል። አሁን ገብታችሁ ቪዲዮ ማየት ትችላላችሁ ማለት ነው። መልካም ጊዜ። ባይ ባይ።